እንደገና ወደ እናንተ በአዲስ መሰናዶ መጥቻለሁኝ። ሰሞንኛ ወቅታዊ የሆኑ አነጋጋሪ የሆኑ ጉዳዮችንም ይዤላችኋለሁ። የሚያዝናኑ ብዙ ቪዲዮዎችንም ወደ እናንተ አመጥቼላችኋለሁ። ለመዝናናት ዝግጁ ናችሁ? እንቀጥል። ተበላሽ ሻሩክ ይላል። ንቀል በመጀመሪያ ደረጃ ሳምቡሳ ነው የሚባለው። ሲቀጥል ነፍስ ነሽ። ወይ እውነትም ልጆች ቤቱ ለብቻ መያዝን የመሰለ ነገር የለም። እያባረረች ነው ማለት ነው። አቤት ፎጣ አምጪና ይሄን አውጪ። እንዴ አንቺ በደፋሽ ላይ ምን በወጣኝ? አምጪና አውጪ እኮ ነው የምልሽ። ተበላሽ። እንዴት እንኩል ሜሪ ፎቶውን አገብኝ። ሰበርሽው፣ የቃልዬን ስልክ ሰበርሽው። ቃል ስልክን ሰበረችልን። ኧረ ማቀሰስ ብቻ ይሻልሻል። አለቀልሽ በላት። እሺ ሴት የሚወደው ሌክቸር አልገኝም አልክ እኮ ቲቸር። ይቅርታ ቢዚ የሆኑት ሁለተኛ የለም። እንደዚህ አይነት ጠርዝ የሆኑ ተማሪዎች እኮ መንገድ ላይ እየጠበቁ ቢዚ እያደረጉኝ። እኔ የምለው ቲቸር ዲ አትሰጠኝም? ኧረ እሰጥሻለሁ። ይሰጥሻል። አንቺ ስንት ማርክ ነው የጎደለሽ? ግን ቢለሞት ሰለሰው ልማርክ እኮ ባትጠይቅኝ እዛ ስሞላ ሳይሆን ሞሏል። ከዚህ የበለጠ ቤተሰባዊነት የለም። 34 ሙሉ ዲ ማለት ነው። እሱን 0.5 ጎሎት አንተ ልጅ ዞር በልኝ ከፊቴ። ቆይ እኔ 0.5 ማርክ ለማግኘት ሂውማን ተገኘ መምጣት አለብኝ እንዴ? ከሂውማኔሩ መስሎ ነው እንዴ? ኧረ እባክህ ሲጀመር እሷ እስከዛሬ የሰራቻቸባቸውን ቦነሶች ነው የምታገኘው። ሲጀመር እሷ መስክላስ ገብታ ታውቃለች? ኖ እንዴ ምን ሆነ? ሲጀመር እሷ ጎበዝ የማታ ተማሪ እንደዛ አትልም። ታዲያ ሰበይ ነው የምታወቀው አይደለም እንዴ? ጎበዝ እንደሆነች ቲቸር ይሰምነው ካንተ ጋር ቀረ። አይ ኖ ቢዚ ነው ሰጥቶ መቀበል ችግር የለውም። ችግርኛ ጋር ምን እንስጥ? ቤዛ ሁለተኛ እንዳመጣሽ ምን አይነት ነው? ፍቅረኛ የቤት ደውዬ ሄሎይንን ጽጌረዳ ያለው አባቷ ስልኩን አነሱትና ጽጌረዳ ተኝታለች፣ እኔ ሾሁ ነኝ። ቢያልፍልኝ ግን ሞች አሉ አለፈለ ሞች አሉ። እኔ ኧረ ቢያልፍልኝ ከስተዳመና ላይ ነው መተኛት የምፈልገው። አስተዳመና እኮ አሁን ስሙን ላልባይ ገጽታል ሞት ጠፍቷል እኮ እሱ ያኔ መሰለ ነገር አባከሩት ይመሳሉ ላይ ከመተኛ ብዬ ግን አንተ በጣም ክፋትን ትብሏል። 3 ፀሐይ ነው እንደወጣው አንድ ፀሐይ ነው ወጣው። አንድ ወደ ወጥቶ ጋር አንድ ወደ ያፋለበት ነው ማይ ምን አለ አንተ ራስህ ማየው አንድ ሮ ሜዳ ብለህ ስለ ሰማይ ሜዳ ብሎ ስለ ሜዳ ነው ስለ ሰማይ ወራ ነው ሰማይ ፈልገው አድሩ ሰማይ ካለ እሱ ነው አነባል የመናገር በጣም ቤተክርስቲያን ይለኝ ማን ለቀም ያማን ያሪ ክፋትን ሊለቅ ነው በጣም ክፋት ይታለባት ምንም ክፋት የሚባል ነገር አይዋ የአካባቢ ግን በጣም ነው የሚሸጠው። አንተ ትሻላለህ። ሰው ሰው ቤትና መኪና ይገዛል። አንተ ይዞር ካረና በደል ይጠጣ ናለች ልውሰድ። እሺ 1089 ኮመንት ከዛ ውስጥ አንዱ ቲፕ ነው ያዥው
ወይ መመሰጥ ይቅርታ ለዚህ አስተሳሰቤ ማለት ነው። እኔ ወደፊት አላገባም እንጂ ባገባ ብደግስ ማለት ነው። አልደግስም እንጂ ብደግስ በሽሮ ነው የምደግሰው። ሊበላ ማን በደገሰው ማን ሊበላ? ሽሮን በልተህ ወደ ቤት ትገባታለህ። ደህናን ዘርጥጠህ መጥተህ ጠቅጥቀህ ልትወጣ ሽሮን በልተህ ወደ ቤት ትገባታለህ። ማን በደገሰው ማን ሊበላ? ገፎ ብላ ገፎ ብላ። አመሰግናለሁ። እሺ ጀለስ ከስራ ተባሮ ወደ ቤቱ ሲመለስ ታክሲ ውስጥ ስልኩን በልተውት ቤቱ ሲደርስ ደግሞ አካባቢ የቤት ኪራይ ጨምር ይባላል ይሉታል። አንገቱን ወደ ላይ አደረገና ጌታ ይሄንማ መጥቼ ነው የምነግርህ። ራስን ማጥፋት አለብህ። በጉቦ ተቀጥራ ስብሰባ ስትመራ ገባኝ ነገር አለ። እንደዚህ አንዳንድ ድግስ ቦታዎች ላይ አረ ቁምጣን እንደይዘው ከዚህ በላይ እንዳበላና እበላለሁ። ሌላ ጊዜ እንዲቆጨኝ አልፈልግም። የተራብኩ ጊዜ ይቆጨኛል። ያን ያስተረፍኩት ምግብ ይቆጨኛል። ስለዚህ እበላለሁ። ምን አገባ? የራሴ ቁምጣን እንፈራቀጣለሁ። ቅርታ ስሜታዊ ስለሆንኩባችሁ ተገቢ አይደለም። እውነት ነው፣ ተገቢ አይደለም። መብላት አለበት። አመሰግናለሁ። እሺ በክፍያ ምክንያት ወላጅ ስትወስድ ትምህርት ቤት አቶ በኩል ልጁ የትምህርት ቤት ክፍያ ከፍላ እኛ እኮ ምንድን ነው ብለን ልናማክረው ዳይሬክተሩን አቶ በኩል የሰሙት ነገር ከባድ ነገር ሊሆን ይችላል፣ ግን እውነታዊ ልጆች የትምህርት ቤት ክፍያ ከፍሎ ነው ያለ። ይሄ ነገሩ መሰለ አረ ቲቸር ነው ሁሌ ነው ብር የሚሰጠው እና ብር የት ሄዱ? ቆይ ብሩ ቤት አባስብተው አባዬ ደግሞ ታውቃለህ አይደል ወንድ ልጅ ነው በቃ ብሩን ወይኔ ጉዴ እና ሴቶኝ ነው ብር የሚሰጠው። አንተ በምተመሳሰለው ብሩን ያጠፋው ያው በቃ ማትሪክ አታልኩም ሲባል ብሩን አጠፋው። ምንድን ነው ይሄ ሰማለህ? አንተ ከኔ እጅ ነው የማታልፈው። ለፖሊስ ነው ሪፖርት አድርጌ ከኔ ቤት ባል ማስደር። ኧረ አባዬ ብሩን የምመልስበት የራሱ የሆነ መንገድ አለ። እስኪ ንገረኝ፣ እስኪ ንገረኝ ላዳምጥህ። ያው በስሜ ያለኝ በቃ ደብተርና እስክርቢቶ ነው በቃ እነሱን ሸጬ ያው ብሩን መልስ። ኧረ እባክህ ምን አይነት ምጡቅ ልጅ ነህ ግን? ምን አይነት ምጡቅ ልጅ ነህ? ቲሸርት ግን ገብቷል እያለ ያለው ሁለት ብሩን የሚሸጠውና ቾክ እንግዛበት እያለ ነው እኮ እኔ ምጡቅ ልጅ ወይ አባዬ ለትምህርት ቤት ክፍያ እንድረስ በሚል ርዕስ የጓደኞቼን ደብተርና እስክርቢቶ ሰርቄ ቀሪውን የትምህርት ቤት ክፍያ ለመክፈል ዝግጅቴን ጨርሻለሁ። እንዴ ማንነት ማርያም ስራ እኮ ወንጀል እኮ ነው። ቲቸር ለእኔ ተወሱ የኔ ልጅ እኔም እኮ ዝም ብዬ ሳዳምጥ እጄ መሰልኩ እንዴ በሚል ርዕስ አሁን ተነስቼ አፈር ድሜ ላበላ እኮ በቃ ዝግጅቴን ጨርሻለሁ። ስተዜና እንኳን ቢቅር በለው ሌላው ደግሞ በጣም አነጋጋሪ የነበረው ትዕግስት የተናገረችው ነገር ነው እና እስኪ እንስማት። እናትም ሆነው ያሳደጉ ጀግና ሴቶች የእነሱን ክሬዲትስ ገደል መክተት አይሆንም ወይ? የሴት ልጅ ብለን ስንጠራ ቃሉ አጠቃቀሙ ልክ ላይሆን ይችላል። ሀሳቡም አብሮ በዛ ውስጥ ኢንኮምፓስ የተደረገው ሀሳብ በራሱስ ልክ ነው ወይ የሚል ጥያቄ ይነሳል እዚህ ጋር። እናትም አባትም የሚባል ነገር የለም። ኤዘር እናት ትሆናለህ ወይ አባት ትሆናለህ። እናትም አባትም ሆኖ ያሳደጉን እናቶች የማዘር ፊገር አልነበራቸውም። የአባትነትን ሚና ነው ሲወጡ የነበሩት። እሱን እንዴት ብለህ ከጠየቅን የኔ እድሜ ያሉትን ሴቶች ስለ እናቶቻቸው የሚሰማቸውን መጠየቅ ትችላለህ። በደንብ ስለምጠይቅና በደንብ ፋይንድ አውት ስላደረኩኝ ነው። እናቶቻቸው ፋዘር ፊገር ነው፣ እናት አልነበሩ። ከእናቶቻቸው ጋር ዲስታንት ነበሩ በስሜት። ምክንያቱም እናቶቻቸው ማህበረሰቡ እንዳይወቅሳቸው ወይም ደግሞ የማይገባ ነገር ውስጥ ልጆቻቸው እንዳይገቡ ሲሉ ሴት ልጆቻቸውን በይበልጥ በጣም ተጭነዋቸው ኮንትሮል አድርገዋቸው ዲሲፕሊን አድርገዋቸው ነው ያሳደጓቸው። ያ ማለት የእናትነት ሚናቸውን የርህራሄያቸውን ኮምፓሽናቸውን ማቀፋቸው መሳማቸው ብዙ የለም። ይሄንን እንግዲህ ኤቪደንስ ከፈለክ እንግዲህ ኮሜንት ሴክሽን ላይ መጠየቅ ነው። ብዙ ሴቶች የኔ ሴቶች እናቶቻቸው የሌሎች ነበሩ፣ የኔንም ጀምሮ በህይወት አጋጣሚ በስራ አጋጣሚ ብዙ ስላልነበር አጠገባችን። ለምንድን ነው ካልክ እኛ እንዳንበላሽ እኛ መጥፎ መንገድ እንዳንይዝ ዲሲፕሊን ማድረግ ነበረባቸው። ዲሲፕሊን ሲያደርጉ ነርቸር ማድረግ አይችሉም።
የእናትነት ሚናቸውን ድሮፕ አድርገዋል። ለዚህ ነው አሁን ላይ እኔ ስናገረው እንደው የብዙ ሴቶች ፊት የሚፈካው ከእናቶቻችን ጋር ትንሽ ኢሹ አለን። ምክንያቱም እናት እንድትሆን የምንፈልጋት እናት አላገኘናትም። ዲሲፕሊነሪ ናት፣ እኛ የምናውቃት እናት። በይበልጥ ደግሞ ብቻዋን ያለ አባት ያሳደገችን እናት እኔ ኤክሰፕሽናል ከሊገኝ ይችላል። ኤክሰፕሽናሊ በጣም ላቪንግ ሆና ደግሞ ዲሲፕሊን አድርጋ ልታሳድግ ትችላለች። ግን አብዛኛው እናት የፋዘር ሮል ነው ሲወጣ የነበረው። እናትም አባትም እኔ አላየው። ምናልባት ሊሚትድ ሊሆን ይችላል ሪሶርሴ፣ ግን አላየው። ያ ማለት ባላንስ ያደረጉ ሰዎች ሊኖሩ ይችላሉ። ግን የማንተካው ነገር የአባት ሮል ሜጀር የሚተካ አይደለም፣ ይተካል። በመጀመሪያ ኮሜንት ሴክሽን መታችሁ ሁሉንም ለምን አታዩም ለምትሉ ሰዎች ሙሉ ፖድካስቱን አይቼ ነው የመጣሁት። አንዳንድ ሚዲያዎች ግን ለእንደዚህ አይነት ኃላፊነት ለጎደለው ሰው ማይክ መስጠት አቆሙ ባካችሁ። ምክንያቱም ይኸውላችሁ ምላስ አጥንት የለውም፣ ግን አጥንት ይሰብራል። አባት የሌለበት ቤት ጋጠ ወጥነት ግዴታ ነው ካልሽ በኋላ ለምሳሌ እኔ መውሰድ ትችላለህ። ራስሽን እንደ ምስክር ብታቀርቢ ኖሮ አምንሽ ነበር። ከዚሁ በጣም ጋጠ ወጥ። አንድ የሴት ልጆች ሰብሰብ በሉና መልስ እንስጣት። ሁላችንም በዲሲፕሊን ታንጸን አባት ሳይሆን እግዚአብሔርን ፈርተን ያደግን ምርጥ የሴት ልጆች ነን። ቶታችን እንዳይጓደል እንደ ወንድ ስትሰራ ትሆንና ማታ ጸጉራችን አሻሽተን ስለ ግብረ ገብና ስለ ስነ ስርዓት እየነገረች ያሳደገችን የሴት ልጆች ነን። ምስክር መሆን ካለብን እኛ የኖርነው ምስክር እንሆናለን። እናንተ ማይክ ባገኛችሁ ቁጥር እየመጣችሁ አታቀርሹብን። ሪሊ ጋጠ ወጥነት የሰፈነበት ቤት ውስጥ ስኖር ነበር ብዬ አስቤ አላቅም ነበር። ጋጠ ወጥነት በሲንግል ማም ላደጉ ልጆች መገለጫቸው ይሆናል ብዬ አስቤም አላቅም ነበረ። ኤኒሃው ሲንግል ማም እናቶቻችን እንዴት አድርገው እንዳሳደጉ ልንገርሽ። በዚህ ልክ ራሳችንን ማዋረድ እንደሌለብን፣ በዚህ ልክ የሴትነት ክብራችንን ዝቅ አድርገን ማሳየት እንደሌለብን እና በዚህ ልክ ሴትነታችንን መጥላት እንደሌለብን አድርገው ነው ያሳደጉን። ያ ይሄ ደግሞ የጋጠ ወጥነት መገለጫው ነው። ምንድነው የእናንተ ሀሳብ? እስኪ ሀሳባቸውን እስኪ አስቀምጡልኝ። በዚህ ጉዳይ ላይ በጣም ብዙ ተቃውሞ የደረሰባት ይገኛል እና በዚህ በተናገረችው ንግግር እስኪ ምንድን ነው እናንተ የምታስቡት? እስኪ ጻፉልኝ። ሌላው ደግሞ አዶናይ እስር ቤት መሆኑ ይታወቃል እና እዛ ሆኖ መልእክት ልኳል፣ ደብዳቤ ጽፎ ልኳል የሚል መረጃ ነበረ። እስኪ ምን እንደሚል ላስመልክታችሁ። አዶናይ ከእስር ቤት ደብዳቤ ይላል። ሰላም ሰላም የሀገሬ ልጆች እንደምን አላችሁ? ማርያምን እወዳችኋለሁ። ስለ እኔ ፍጹም አትጨነቁ። እኔ ሁሌም እንደምለው ለእኔ የትኛውም ለውጥ ለበጎ ነው። በተለይ አሁን እየሆነ ያለው በፍጹም ያላሰብኩትና ይሆናል ብዬ አስቤውም የማላቀውና አስደንጋጭ ቢሆንም ግን ደግሞ እንኳንም ሆነ መታሰሬና አሁን ያለውበት ሁኔታ ለምን እንደሆነ ሲገባኝ ጭንቀት ጥሎኝ ጠፍቷል። እንደውም እንኳንም ሳይዘገይ ሆነ፣ እንኳንም ብዙ ስህተቶችን ሳልሳሳት በጊዜ ፈጥኖ ሆነ ብዬ በሆነው ነገር ደስ ብሎኝ እግዚአብሔርን አመስግኛለሁ። ይህንን የምለው በልተብዬ ወይም ፈርቼ ፈጽሞ እንዳይመስላችሁ፣ ማርያምን ከልቤ ነው። በቃ አሁን የሆነው እንኳንም ሆነ ለእኔም ሆነ እኔን ለምትከተሉኝና ለምትሰሙኝ የሆነው ሁሉ እንኳንም ሆነ ጥቅም እንጂ አንዳችም ጉዳት የለውም። እኔ ከካናዳ ኢትዮጵያ መጥቼ በእናንተ በወዳጆቼ እገዛ የሰራሁት ጥሩ ነገር ቢኖርም ግን ደግሞ ተሳስቼ ነበር። ስህተቴም ቀላል የማይባል ስህተት ነበር። ለነገሩ እኔም የህዝቡን ተቃውሞ ሰምቼ አንዳንድ አካሄዶቼንና አንዳንድ ቃላቶቼን በጊዜ ለማረም ወስኜ የነበረ ቢሆንም ግን ደግሞ ድንገት የሰማሁት የአንዳንድ ሰዎች ምክር አሳስቶኝ ጭራሽ ስግጥቅጥ እላለሁ። እንደውም ማንንም አልሰማም ማንንም አልፈራም ብዬ ስህተቴን አባብሼ ለመቀጠል መነሳቴና የነቢይ እዩ ጩፋን ምክር መቀበሌ ልክ እንዳልነበር አሁን በደንብ ገብቶኝ በጸጸት ላይ ነኝ። ይህን ደብዳቤ የምጽፍበት ምክንያት ግን ሁለት ብቻ ነው። የመጀመሪያው መልእክት እኔን ለምትወዱኝ ነው። ወዳጆቼ፣ የሀገሬ ልጆች፣ ከፍቅር የተነሳ እንደሆነ አውቃለሁ። ግን እባካችሁ ያለሁት በሚያስተማምን በሀገሬ ምድር የህግ ጥላ ስር ነው እና የሚዲያ ዘመቻ ማድረግ ለእኔ ጉዳት እንጂ ጥቅም የለውም እና የሚዲያ ዘመቻ አቁሙ ብዬ እጠይቃለሁ። እንግዲህ ይህን ይመስላል እስር ቤት ሆኖ ያስተላለፉ መልእክት ደብዳቤ ብለው ሲሰራጭ የነበረው መልእክት ይህን ይመስላል። እንግዲህ እግዚአብሔር ቀለል ያርግልህ፣ ቀለል አርጎን በምሕረት እንድትፈታ ያርግልን።
ለዛሬ ያመጣሁላችሁ ይሄን ይመስላል። በሌላ በምርጥ ፕሮግራሞች ተመልሼ እመጣለሁ። ይመቻችሁ።